ስሟ ብዙ ጊዜ የሰላም ከተማ ተብሎ ስለሚተረጎም ብቻ የሰላም መገኛ እንደሆነች አምኑ ይሆናል። ነገር ግን የታሪክ ማህደሯን መለስ ብሎ ሲመለከቱ የሚገርም ተቃርኖ ያገኛሉ። እግዚአብሔርን ለማምለክ ተብላ የተገነባች ከተማ ለምን ሁለት ጊዜ ሙሉ በሙሉ እንደፈረሰችና በሱ ስም በሚንቀሳቀሱ አካላት 23 ጊዜ ለምን ተከበበች? ይህች ከተማ በፖስት ካርድ ላይ እንደምናያት ጸጥታ የሰፈነባት ቅዱስ ስፍራ አይደለችም። ይልቁንም የጽኑ እምነቶች የጦር አውድማና የተቀደሰው ነገር ከቆሰለ ታሪክ ጋር ተደባልቆ የሚኖርባት ስፍራ ናት። ኢየሩሳሌም ወንዝም ሆነ ዘይት የሌለባት ደረቅ መሬት ብትሆንም እንዴት እንደሆነ ባልታወቀ ሁኔታ የሰው ልጅ አጽናፈ ሰማይ ማዕከል ለመሆን በቅታለች። በዲፕሎማሲያዊ ቀውስ ፍራቻ ምክንያት ማንም ሰው 1 ሴንቲሜትር እንኳን ሊያንቀሳቅሰው ያልደፈረው የእንጨት መሰላል በረንዳ ላይ ከ300 ዓመታት በላይ ተቀምጦ የሚገኝባት ከተማ ናት። በአንድ እምነት ውስጥ ያሉ ወንድማማቾች እርስ በርሳቸው እንዳይጋጩ ለመከላከል ሲባል ብቻ አንድ ሙስሊም ቤተሰብ በየማለዳው ቁልፉን ይዞ በክርስትና እምነት ውስጥ እጅግ የተቀደሰውን ቤተክርስቲያን የሚከፍትባት ከተማ ነች። በዚች ከተማ ጊዜ በቀጥታ አያልፍም። ይልቁንም ያለፉት ዘመናት ታሪኮች እንደ ድንጋይ ንብርብር አንዱ በሌላው ላይ ተደራርበው ይገኛሉ። ይህ የጊዜ መደራረብ በ21ኛው ክፍለ ዘመን ያለ ሰው ከአብርሃም ዘመን ጀምሮ ያለውን የባለቤትነት ጥያቄ ልክ ትናንት ጧት እንደተከሰተ ጉዳይ አድርጎ እንዲከራከር ያስችለዋል። በዙሪያው ባሉ ኮረብታዎች ላይ ሙታን ከሔዋን ይበልጣሉ፣ ይህም ሶስቱ ታላላቅ ሃይማኖቶች የዓለም ፍጻሜ የሚጀምርበት ስፍራ ነው ብለው የሚያምኑበት ምድር ኢየሩሳሌም። በአሮጌው ከተማ እምብርት ግዙፍ የኖራ ድንጋይ ደልዳላ ቦታ ላይ ከፍ ብሎ ይታያል። እነዚህ ግንቦች የተገነቡት እጅግ ግዙፍ ከሆኑ ድንጋዮች ሲሆን በአሁኑ ጊዜ በመሬት ውስጥ ተቀብሮ የሚገኘው ትልቁ ነጠላ ድንጋይ ከ500 ቶን በላይ እንደሚመዝን ይገመታል። የቤተ መቅደስ ተራራ ወይም ሐረም አልሸሪፍ በመባል የሚታወቀው ይህ ቦታ 35 ሄክታር ሲሸፍን በደረቁ የይሁዳ ተራራዎች ላይ ተቀምጦ ላለፉት 3000 ዓመታት በዚህ ኮረብታ ላይ ሲነፍስ በኖረው ነፋስ እየተገረፈ ይገኛል። በየቀኑ በዚህ ቦታ ለሚንቀሳቀሱ ሰዎች መልክዓ ምድሩ ረቂቅ ነገር አይደለም። በረመዳን ወር በየሳምንቱ አርብ 250 ሺህ ሙስሊም ምዕመናን አደባባዩን ይሞሉታል። በሌላ በኩል ደግሞ አይሁዳውያን ጎብኚዎች በተለየ የጊዜ ሰሌዳ እንዲገቡ ይፈቀድላቸዋል። ነገር ግን እንዲጸልዩ አይፈቀድላቸውም። እነዚህ ድንበሮች የሚጠበቁት በአጥር ሳይሆን ለዘመናት በዘለቀው የይገባኛል ስምምነት ነው። ዛሬ ይህ ቦታ በካሜሮችና በተለያዩ አስተዳደሮች የሚጠበቅ ሲሆን ቅዱስ የሚለው ቃል ብዙ ጊዜ ከደህንነት ስሌት ጋር ተደባልቆ ይታያል። ከሁለተኛው ቤተ መቅደስ በላይ ተርፎ የሚታየው ክፍል ወይም ምሰሶ ሳይሆን የግድግዳ ቅሪት ነው። እሱም የምዕራብ ግንብ ይባላል። ላለፉት 2000 ዓመታት የሰው እጆች ሲነኩት ስለኖሩ የድንጋዩ ገጽታ ለስልሷል። እዚህ ለሚመጡ ሰዎች ይህ ግንብ ፍርስራሽ አይደለም፣ ይልቁንም ለ2000 ዓመታት ያልቀነሰ የጉጉትና የጸሎት ሕያው መገለጫ ነው። ከ60 ሀገሮች የመጡ ቤተሰቦች የታጠፈ የጸሎት ወረቀቶችን በድንጋዩ ስንጥቆች ውስጥ ያስገባሉ። ይህም በአካላዊውና በመንፈሳዊው ዓለም መካከል ያለው ልዩነት እንደ ወረቀት ስስ እንደሆነ ያሳያል። ከሙስሊሙ መንደር በታች የተቆፈሩት ዋሻዎች የሄሮድስን ግንባታ ሙሉ በሙሉ ያሳያሉ። ሆኖም ይህ የመሬት ውስጥ ቁፋሮ ከፍተኛ ውጥረት የሚፈጥር ነው። ቁፋሮ ብዙ ጊዜ የሚካሄደው ምንም አይነት ምክክር ባልተደረገባቸው ቤተሰብ ቤቶች ስር በመሆኑ የአንድ ሕዝብ የታሪክ ትውስታ የሌላውን ሕዝብ የዕለት ተዕለት ሕይወት እንዴት እንደሚያናጋ ማሳያ ነው። ወደ ቅዱስ መቃብር ቤተክርስቲያን የሚወስዱት መንገዶች በጣም ጠባብ በመሆናቸው ሁለት ሰዎች ጎን ለጎን ለማለፍ ይቸገራሉ። ህንፃው አንድ ወጥ መዋቅር ሳይሆን የ1700 ዓመታት የግንባታ ታሪክ ድብልቅ ውጤት ነው። የቢዘንታይን መሰረት፣ የክሩሴደር ቅስቶችና የኦቶማን ጥገናዎች ተደራርበውበታል። ቤተክርስቲያኑን ለሚጋሩት ለስድስቱ የክርስትና ዘርፎች ማለትም ለግሪክ ኦርቶዶክስ፣ ለሮማ ካቶሊክ፣ ለአርሜኒያ ሐዋርያት፣ ለግብፅ ኮፕቲክ፣ ለኢትዮጵያ ኦርቶዶክስ ተዋሕዶና ለሶሪያ ኦርቶዶክስ ቤተክርስቲያን ያገለግላል። በኢየሩሳሌም በሚገኘው የቅዱስ መቃብር ቤተክርስቲያን ላይ የሚገኘው የማይንቀሳቀስ መሰላል በክርስትና እምነት ውስጥ ያሉ ክፍፍሎችን በተለይም በካቶሊክና በኦርቶዶክስ አብያተ ክርስቲያናት መካከል ያለውን ልዩነት የሚያሳይ ምልክት ነው። ይህ እንጨት መሰላል በቤተክርስቲያኑ ሁለተኛ ፎቅ ግንብ ላይ በቀኝ በኩል ካለው የላይኛው መስኮት ስር ለ3 ክፍለ ዘመናት ያክል በነበረበት ቦታ ቆይቷል። መሰላሉ ሊንቀሳቀስ ያልቻለው ስታተስኩ ተብሎ በሚታወቀውና በቤተክርስቲያኑ ጠባቂዎች መካከል ለረጅም ጊዜ በቆየው ስምምነት ምክንያት ነው። ይህ ስምምነት ቤተክርስቲያኑን በጋራ የሚያስተዳድሩት ስድስቱም የክርስትና ዘርፎች ሙሉ ስምምነት ሳይሰጡ በማንኛውም የቤተክርስቲያኑ ንብረት ላይ ምንም አይነት እንቅስቃሴ ወይም ለውጥ እንዳይደረግ ይከለክላል። እያንዳንዱ የክርስትና ዘርፍ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ጨምሮ የትኛውን ክፍል እንደሚይዝ፣ የትኛውን አምድ እንደሚጠርግና የትኛውን መብራት እንደሚያበራ በዝርዝር ተቀምጧል። ያለ ስድስቱም አብያተ ክርስቲያናት ሙሉ ስምምነት አንዲትም ድንጋይ መለወጥ፣ ቀለም መቀባት ወይም ጥገና ማድረግ አይቻልም።
የደብረ ዘይት ተራራ መንፈሳዊ ኢንቨስትመንት በአሮጌው ከተማ በስተ ምስራቅ የደብረ ዘይት ተራራ ይገኛል። የኖራ ድንጋይ ቁልቁለቱ በሰብል ሳይሆን ከ150 ሺህ በላይ በሚሆኑ መቃብሮች የተሸፈነ ነው። እዚህ ለተቀበሩ ሰዎች ይህ ቦታ መንፈሳዊ ኢንቨስትመንት ነው። አይሁዶች እንደሚሉት መሲሁ በታሸገው የምስራቅ በር በኩል ሲመጣ የሙታን ትንሣኤ የሚጀምረው በዚህ ኮረብታ ላይ ነው። በዚህም ምክንያት እዚህ የመቃብር ቦታ ማግኘት እስከ $30,000 ሊያስወጣ ይችላል። ይህ ዋጋ የሚከፈለው ለምድሩ ሳይሆን ቦታው ካለው መንፈሳዊ ዋጋ ነው። ይህ ኮረብታ መልክዓ ምድር እና ስነ መለኮት የሚገናኙበት ስፍራ ነው። በተራራው ግርጌ የሚገኘው የጌቴሰማኒ የአትክልት ስፍራ የ2000 ዓመት ዕድሜ ያላቸው የወይራ ዛፎችን ይዟል። በአትክልት ስፍራ ውስጥ በአሁኑ ጊዜ 8 እጅግ ጥንታዊ የወይራ ዛፎች ይገኛሉ። የሳይንስ ተመራማሪዎች እንደሚሉት እነዚህ ዛፎች ከ900 ዓመታት በላይ ዕድሜ ያላቸው፣ ሆኖም ግን የወይራ ዛፍ ስሩ የማይሞትና ራሱን እያደሰ የሚቆይ በመሆኑ አሁን ያሉት ዛፎች ኢየሱስ በነበረበት ዘመን ከነበሩት ዛፎች በቀጥታ የበቀሉ እንደሆኑ ይታመናል። ለብዙዎች ጌቴሰማኒ የሰዋዊ ድካምና የመለኮታዊ ፈቃድ ፍልም የታየበት ቦታም ተደርጎ ይወሰዳል። ኢየሱስ የእኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ብሎ የጸለየበት ስፍራ በመሆኑ የመታዘዝና የራስን ጥቅም የመሰዋት ምልክት ተደርጎ ይቆጠራል። ለኢየሩሳሌም ቅድስና ዕድሜ የሰጧት ዘመናት ናቸው። ለአይሁድ እምነት የ3000 ዓመታት ጥንታዊ ታሪክ፣ ለክርስትና የ2000 ዓመታት አሻራ፣ ለእስልምና ደግሞ የ14 ክፍለ ዘመናት ቅዱስ ትውፊት አላት። እንደ ጎርጎሮሳውያን አቆጣጠር የ2000 ዓመቱ የከተማው የስታቲስቲክስ መረጃ እንደሚያሳየው በቅጥሯ ውስጥ 1204 ምኩራቦች፣ 158 አብያተ ክርስቲያናትና 73 መስጊዶች ይገኛሉ። ሃይማኖታዊ አብሮነትን ለማጽናት ጥረቶች ቢደረጉም እንደ ቤተ መቅደስ ተራራ ያሉ ስፍራዎችን ግን ዛሬም ድረስ የዘመናት ውዝግብና ያልበረደ ፍጥጫ መናኸሪያ ናቸው። ይህ ተራራ በአይሁድ እምነት ረገድ የመጨረሻው የቅድስና ጥሪ ሲሆን፣ በእስልምና ደግሞ ሶስተኛው ታላቅ ስፍራ ነው። አይሁዶች የጥንቶቹ 2 ቤተ መቅደሶች የቆሙበት የተቀደሰ መሬት አድርገው ሲያከብሩት፣ ሙስሊሞች ደግሞ ነቢዩ መሐመድ በኢስራ ወል ሚዕራጅ ሌሊት ከመካው መስጊድ ተነስተው ወደዚህ ታላቅ ስፍራ እንደደረሱ በጽኑ ያምናሉ። ቻናሉን ሰብስክራይብ እና ላይክ በማድረግ አበረታቱን። እናመሰግናለን።